ታቹን እኛ በህይወት ይኑር አይኑር ያወቀን አይደለም አቤል ወይ በእናት ይዘነው ምን አቆነ በእናታችሁ እኛ ማናቅም ይኸው በቃ እዚህ ጫካ ውስጥ ነው ያገኘነው ንፋስ እንስጠው ትጀምር እቺ ምድር ለሁለተኛ ለአቀኛ ሰዎች የምትሆን ምድር አይደለች ወይኔ አቤል እጄን በእጄ መለውት እጄን በእጄ ወይኔ ሰላም ውድ ኢትዮጵያውያን ይኸው ዛይክ ነኝ እውነት ለመናገር ትንሽ ሚዲያው ላይ ያያችሁኝ አይደለም ትንሽ ጠፍቻለሁ አሁን ግን ተመልሼ ወደ እናንተ ወደ ቤተሰቦቼም ወደዚህ ሚዲያም የተመለስኩበት ምክንያት ትንሽ ጥሩ ሁኔታ አይደለም እውነት ለመናገር ጥሩ ነገር ይዤ አይደለም የተመለስኩት አይ ቲንክ እዚሁ ዩቲዩብ ላይ ወይ የተለያዩ ሚዲያዎች ላይ ፈጥኖ ደራሽ የሚባል ዩቲዩብ እንዳለ ወይ ደግሞ የምትከታተሉት ሚዲያ እንዳለ የሚዘነጋ አይደለም አይ ቲንክ ለብዙ ኢትዮጵያውያን መድረስ የሚችል ለብዙ እናቶች ለብዙ ሴቶች ለብዙ አባቶችና ወንድሞች እንባ አባሽ የሆነ ሚዲያ ነው እውነት ለመናገር የሚሰራው ስራ በጣም ደሳስ የሚል ስራ በጣም ብዙ ቤተሰቦችን ከተለያዩ ችግሮች ከተለያዩ ፈተኖች የሚያወጣ ሚዲያ ነው በጣም ብዙ አይነት ክስተቶች አይቷል የሚዲያ ክሩዝ ከመቀጥቀጥ ካሜራ እስከመሰበር እስከመታገት ምናምን በጣም ብዙ አይነት ችግሮች ከዛም ብሎ ሽጉጥ ግንባራቸው ላይ ድረስ እስከመደቀን የሚያደርስ ችግሮችን ያየ ግን እኔ ለሚዲያው ታማኝ ነኝ ለቤተሰቦቼ ለኢትዮጵያ ሕዝብ የቆምኩ ሰው ነኝ ብሎ ይበልጥ ያው ስለ ሚዲያ ሲወራ ጋዜጠኛ ወሳኝ ቢሆንም ግን ከካሜራ ጀርባ ያሉ ሰዎችም አብሮት እንደተጎዱ እናውቃለን ግን ቢሆንም የዛ ሚዲያ ጋዜጠኛ የሆነው አቤል ትንሽ ጥሩ ሁኔታ ላይ ያለ አይመስልንም ይሄን ነገር ሰምቼ እኔም ትንሽ ለመጠየቅ ለማፈላለግ ቤተሰቦቹ ጋር ለመሄድ ሞክሬ ነበር ቤተሰቦቹም ጥሩ ሁኔታ ላይ አይገኙ እሱም ወዳጅ ዘመዶቹ ጋር ጥሩ አይነት ነገር መልስ አላገኘውም እንደጠፋ አይ ቲንክ 3 ሳምንት ምናምን እንደሆነው ነው የነገሩኝ እኔም አዲስ አበባ አልነበርኩም ያው ለዚሁ ጉዳይ ነው ወደ አዲስ አበባ የተመለስኩት ማለት ነው እና አዲስ አበባ በተመለስኩበት ታይም የራሴን ሰዎች አሰማርቼ ማፈላለግ ጀመርኩ እውነት ለመናገር እንደቀላል የሚገኝ አይነት ነገር አይደለም እና ኦልሞስት ያው ከ3 ሳምንት ጀምሮ ስቲል እስከ ዛሬዋ ቀን ድረስ አቤልን ያፈላለግን ነው የምንገኘውና እውነት ለመናገር ዱካ ትንፋሽ እንኳን አቤል በዚህ ያለፈ እንኳን የሚል ነገር ያየን አይደለም በጣም ከባድ ነገር ነው ምን አይነት ነገር እንደሰራ ምን አይነት ወንጀል ውስጥ እንዳስገቡት ምን አይነት እገታ በህይወትስ ይኑር የሚለው ነገር በጣም ካይምሯችን በላይ የሆነ ነገር ነው እውነት ለመናገር ተመልካቾቻችን ግን አሁን ያው እግዚአብሔር ንጹህ ልብ ስትይዙ ለኢትዮጵያ ህዝብ መኖራችሁ ለኢትዮጵያ ህዝብ መቆማችሁን ስለሚያቅ ንጹህ ልብ ሲኖራችሁ ፈጣሪ የሚያግዛችሁ የሚባለው አባባል እየሰራ መሆኑን ነው የተረዳው የመጣሁት ያው በእግዚአብሔር ፍቃድ እዚህ የምታዩት ወደኋላ የምታዩት ጫካ ውስጥ የጫማው አንድ እግር ተገኝቷል እና ወደዚህ ጫካ ማንንም አይገባም የትላልቅ ሽፍቶች የሚባሉበት አይነት የሚገኝ ጫካ ነው በጣም ከባድ ጫካ ነው ሰው ራሱ ዝር አይልበትም የተለያዩ እንስሳቶች አሉበት ተብሎ የሚገመት ጫካ ነውና እውነት እንደተባለው የተገኘውም ጫማ የወንድማችን አቤል ጫማ ነውና አይምሮዬ በጣም ጥሩ ነገር ለማሰብ እየሞከርኩ ግን ጥሩ ነገር እየሰጠኝ አይደለም ቢኮዝ አንድ እግሩ ጫማ ነው ያገኘነው ጫካው የተለያዩ እንስሳቶች አሉ ተብለናል የሚሰሙት ድምጾች ደስ አይሉም እውነት ለመናገር የኔ ሰዎች ወደ ውስጥ ገብተዋል አሁን ያው እነሱ ውስጥ ያሰሱ ነው እዚህ ቆሜ ለእናንተ እየነገርኳቸው ያሉት ግን ከባድ ነገር ነው እየተደዋወልን የሚነግሩኝ ነገር የሚያገኙት አጥንት የእንስሳት አጥንቶች የተለያዩ ነገራቶች ነውና እውነት እዚህ ጫካ የሰው ልጅ በህይወት ይገኛል አይገኝም የሚለው ነገር በጣም እንደ ሜንታሊቲ ከባድ ሆኖብኛልና የአቤል ሁኔታ እጅግ በጣም አይምሮዬን የነካው እና ተመልካቾቻችን እውነት ለመናገር የቅርቤ ሰው ወንድሜ ምናም በጣም ይሄን ያለ አይነት ፊሊንግ ያለን ሰዎች አይደለም በአይነ ስጋ ራሱ ከተገናኘን ኦልሞስት ቀን ራሱ የለን እኔ ሚዲያ ላይ ነው ማቀው ከዚህ በፊት እንደዚህ አይነት ስራ ላይ ነበርኩ እኔም ያው በጣም ብዙ ማስፈራሪያ ብዙ ዛቾች ከደረሱብኝ በኋላ ነው ይሄን ስራ በጣም ቤተሰቤ እስከመገደል ደረጃ የሚያደርስ አይነት ዛቾች ሲደርሱብኝ ስራውን ትቼ ከወጣው በኋላ ግን ይሄ ፈጥኖ ደራሽ የሚባለው ዩቲዩብ ከጀመረ በኋላ ያው የበፊት ኮንቴንት ስለነበር አያዋለሁ ዩቲዩቦቹን ሰርች ሳረክ ለኢትዮጵያ ህዝብ የቆሙ ሰዎች እንዳሉ ስለማቅ የአቤል ስራ በጣም ኢሞሽናል ያደርገኛል የሚገባበት ጉድጓድ የሚሰራው ስራ የሚያጋልጠው ነገር እጅግ በጣም ካይምሮ በላይ የሆኑ ነገራቶች ውስጥ እየገባ ራሱን በጣም አደጋ ላይ እየጣለ እንደሚሰራ እንትላለውና ኮሜንት ምናምን ጽፍለታለሁ አፕሪሺየት ለማድረግ ሞክራለሁ
ከዛ በኋላ ይሄን ነገር ከሰማው በኋላ በውስጥ መስመር የተለያዩ ካሜራማኖች ምናምን ከዚህ በፊት እኔ ጋር የሚሰሩ የነበሩ ምናምን ማቃቸው ያው በትውውቅ ሲነግሩኝ ይሄን ነገር ነው ከአዲስ አበባ ውጪ ነበርኩ ብያቸዋለሁ። ከአዲስ አበባ ተመልሼ ድጋሚ እዚህ ስራ ውስጥ የገባሁትና እስቲ እግዚአብሔር እረቱን ፈጣሪ አግዞን ያው ሁላችሁም እንግዲህ ተመልካቾችም ይሄን ቪዲዮ የምታዩ ሁሉ በጸሎታችሁ እንድታግዙኝ ነው በጣም መጀመሪያ ከሁሉ መጀመሪያ ቪዲዮን ሲጀምሩት በጸሎታችሁ እንድታግዙኝ ነው የምፈልገው። ምክንያቱም ከባድ ነገር ነው። ጫካው በጣም እንደምታስቡት የሰውኛ የሚባል ጫካ አይደለም። በጣም ካይምሮ በላይ የሆነ አይነት ጫካ ውስጥ ነው እየገባን ያለ ነው። እኔንም ክሩዬንም ካሜራማኖቼንም የተለያዩ ሰዎችንም ጠርቻለሁና እነሱንም አደጋ ላይ ጥዬ ነው ኦልሞስት የመጣሁት ማለት ይቻላል። እና አቤልን እግዚአብሔር ረድቶን በህይወት ሌላው ምንም መጎዳትም ይሁን ምንም ይሁን የሚመለስ ነገር ነውና በህይወት ብቻ ኑሮ አግኝተነው አድነነው ተዋውቀነው ከዛ በኋላ የሚቀጥሉ ስቴፖችን ደግሞ ከሱ ጋር አንድ ላይ እንቀጥላለን ብዬ አስባለሁ። ለማንኛውም እስከ ፕሮግራማችን ፍጻሜ ድረስ አቤል እውነት በህይወት አለ የለም ይገኛል አይገኝም የሚለው ነገር በጣም ይቅርታ በጣም ኢሞሽናል እየሆንኩ ስለሆነ ነውና ይሄን ጉዳይ መጨረሻ ማድረስ ስላለብን የደም ዋስ እንኳን መክፈል ካለብን እስከዛ ደረጃ ቆርጠን የተነሳ ነውና እስቲ ከፈጣሪ ፍቃድ ጋር አቤልን ለማገዝ ዛሬ ጫማው እዚህ ተገኝቷል። ሰዎችንም አሰማርተናል። እኛም ገብተን ወደ ውስጥ የምንፈልገው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። እንግዲህ ተመልካቾቻችን ወደዚህ ጫካ ነው ገብቷል የተባለው። እንደምታዩት በጣም ሰፊ ነው። አሁን ብንጮም ይሄ የገደል ማሚቱ የሚባል ነገር ነው የሚሰማን። ይሄ የእንስሳቶች ድምጽ ብቻ ኦልሞስት የወፎች ድምጽ ብቻ ነው የሚሰጣሪ ያግዘን ነው ማለት የምችለው። እንግዲህ ተመልካቾቻችን ይኸው እንደምታዩት ነው። እውነት ለመናገር ካሰማሯቸው ሰዎች ውስጥ አንዱም ሰው ደውሎ ምንም ያለኝ ነገር የለም። ኢቭን ነው ሁለቱ ሰዎች በዚህ አካባቢ የሄዱ ሰዎች ምንም ማግኘት አልቻሉ፣ ተመልሰዋል። በዚህ መስመር የሄዱትም ሰዎች ምንም እንዳላገኙና ወንዝ ጋር እንደደረሱ ነግረውናል። እስቲ ትንሽ ጫካውን እናያለን ከኔ ጋር ከናንተ ጋር ሆነን እሱ የማይሆን ከሆነ ወይ ዋናተኛ ወይ ደግሞ ባህር ጠላቂ ፈልገን ወይ ወንዙንም እንፈልግበት ሁኔታ ልንፈጥር እንችላለን። ብቻ ዛሬ አቤልን ከዚህ ጫካ ሳኒስ የማንወጣ መሆኑን ቃል ልገባላችሁ ፈልጋለሁ። እሱ ያግዘን ለማለትም ወዳለሁ። ብቻ ጠብቁኝ። ያው አይሙሬ ሊያልፍልኝ ስለማይችል ነው ተመልካቾቻችን። ወደዚህ ደግሞ ወደ ታች አቤልን የምንፈልግ ይሆናል። ተከተሉኝ። እንግዲህ ተመልካቾቻችን ይኸው ጫካው በጣም አስፈሪ ጫካ ነው። ምንም የለም ግን ቢሆንም በቃ ለአቤል ስንል ብዙ መስዋዕቶችን የምንከፍል ነው የሚሆነው። እንግዲህ ተመልካቾቻችን በጣም ተስፋ የሚያስቆርጥ ነገር ነው። ተመልካቾቻችን ከአቅሜ በላይ የሆነው እውነት አቤል ምን አይነት ሁኔታ ውስጥ እንዳለ ማሰብ ከበደኝ። በጣም ሶሪ በጣም ተመልካቾቻችን ኢሞሽናል ስለሆንኩ ነውና ሄሎ አቤት የቱ ጋር እርግጠኛ ነህ ሰው ነው የቱ ጋር ነው ሄሎ የቱ ጋር ነው እንዴ ተመልካቾቻችን የቱ ጋር ነው አዎ ሰው ነው የቱ ጋር ነው ደህና ነው ግን አይቶቻታል ተመልካቾቻችን የቱ ጋር ነው አብሮት ሰው አለ እዛ እንዴ አቤል እጁ ታስሯል እጁ አቤል ተመልካቾቻችን አቤል ተገኝቷል አቤል ተመልካቾቻችን በህይወት ይኑር ይሙት ምንም እናውቀው ነገር የለም ደሙ ቀስቅሷል
እናውጣው ያዘው በእናትህ አቤል ወንድሜ ደርሼልሃለሁ ተመልካቾቻችን አቤልን አግኝተነዋል አይዞህ ያዘው አቤል ያዘው ወንድሜ ደርሼልሃለሁ ያዘው በስነ ስርዓት በእናትህ ያዘው አይዞህ ሰው እንዴት የሰው ልጅ እንደዛ አይነት ጫካ ውስጥ በእንደዚህ አይነት ሁኔታ እንደሚገባ እኔ ምንም ላውቅ አልቻልኩም ሰው እንዴት እንደዛ አይነት ጫካ ውስጥ ያዘው በእናትህ ና እዚች ጋር እናሳርፍ እዚች ቀስ በል አስደገፈው በእናትህ ቀስ በል አቤል ወንድሜ አቤል ምንም ሊያወራ የሚችልበት ሁኔታ ውስጥ አይደለም ቆይ እኔ ደግፈዋለሁ በእናትህ ውሃ አቤል ውሃ ሳንይዝ ነው እዚህ ጫካ ውስጥ የምንገባው እንዴ እሺ ምንድን ነው መፍትሄው ይኸው ነገር አድርጉ አቤል በእናትህ ና እስኪ አግዘኝ እሺ ሁለት እጁን ቆይ እዚህ መጀመሪያ እስኪ ትንፋሹን የሆነ ያለ ነገር ይመስለኛል እስኪ በእናትህ እኔ በጣም አልቻልኩም ይልኝ ትንፋሹን ይልኝ በእናትህ ወንድሜ ተመልካቾቻችን አቤልን ብናገኘው ምን አይነት ሁኔታ ውስጥ መሆኑን ልናቅ አልቻልንም በጣም ከባድ ስሜት ውስጥ ነው እየገባው ያለሁት በጣም ብዙ ጫካ ነው ርቀን የመጣ ነው አሁን ከዚህ ጫካ እስከምናወጣው ውሃ ካላገኘ የሆነ ነገር ካላገኘ ወንድማችንን እናጣው ራሱ የምንችልበት ሁኔታ ውስጥ የምንገባው ተመልካቾቻችን እኔ በጣም ኢሞሽናል እየሆንኩ ነው ይቅርታ በጣም አቤል በእናታችሁ የሆነ እኛ በህይወት ይኑር አይኑር እያወቅን አይደለም አቤል ወይ በእናትህ ይዘነው የምንወጣ ከሆነ በእናታችሁ እኛም አናውቅም ይኸው በቃ እዚህ ጫካ ውስጥ ነው ያገኘነው ንፋስ እንስጠው እሺ አንዴ በቃ ይቅርታ ማሚ ምንም ችግር የለውም ንፋስ እንስጠው በቃ እናንተ አትበሉ ይቅርታ በጣም አቤል ይዘነው ብንወጣ ነው የሚሻለው እዚህ ምንም ጥሩ ሁኔታዎች አይፈጠሩ ተኛው እዚህ ጋር አቤል እስኪ ንፋስ ይንካው ቢያንስ እስኪ ልብሱን ዝቅ አድርግለት እናት እዚህ ጋር ምች ምናምን እንትን እንዳይለው ያዘው ጥላው ላይ ነው አይዞህ የቱ ጋር እዚህ ጋር አቤል ወይ ምን ማድረግ እንዳለብን ተመልካቾቻችን ግራ እየገባኝ በህይወት እኮ አለ አቤል ወይኔ ትንሽ የአይኖቹ መርገጋዎች እየታዩኝ ነው አቤል እስቲ አውራጣቱን ያዝለት በእናትህ ይሄን አውራጣቱን እንደዚህ ያዝለት አቤል ምን ማድረግ ነው ያለብን እሺ አውራጡን ብቻ አቤል በእግዚአብሔር አታዋርደኝ አቤል ብዙ ተመልካቾች ነው እየጠበቁ ያሉት አቤል ወይኔ ዛክ ወይኔ ወንድሜን አጣሁት አቤል ወይኔ ምን ማድረግ እንዳለብኝ ምንም በእናትህ የሆነ ነገር አስብ በእግዚአብሔር ወይኔ ሁሉ ጫካ ገብቼ የሆነ እንኳን ሰምቲንግ አንይዝም የሆነ ወይኔ አቤል ወይኔ ዛክ ወይኔ አቤል ምንም የለም እሺ ትንፋሽ ምንም የለውም ለውጥ የለውም ምንም ትንፋሽ የለውም ወይኔ አቤል አንተ ምንድነው ነገር አስብ እንጂ ምንድነው እዚህ ቆመህ የምትለው ሰው ምን ያደርጋል ሊሞት እኮ ነው ውጫችን ላይ የሆነ ውሃ ምናምን መድኃኒት ወይ አምጣው ወደዚህ ሄድ በእናትህ ሲያስጠላ ምንድነው እሺ ማድረግ ያለብን ከካሜራ ጀርባ ያላችሁ በቃ ውሃ ምናምን አምጡ እንጂ አረ በእግዚአብሔር ሰው ሊሞትብን ነው ሰው ነፍስ ነው እዚህ ያለው ወይኔ ዛክ አቤል ምንድነው እሺ የምናደርገው አረ የሆነ ተንቀሳቀሱ በእግዚአብሔር አቤል ወይኔ እጅ በጄኔ ወይኔ ዛሬ
ምንድነው እሺ ማድረግ ያለብኝ? እሺ አቤል ወይኔ ተመልካቾቻችን ከአቅሜ በላይ ነው። ምን ማድረግ እንዳለብኝ አላውቅም። ወይኔ አረ ፈጣሪ እኔ እንደዚህ ማታጓርደኝ። አግኝቼዋለሁ በሰላም ጫካ እንዳገኘሁት ከተመልካቾቹ ጋር ማገናኘት አለብኝ። ከፈጥኖ ተራሽ ዩቲዩብ ባለቤቶች ጋር በቃ ተመልካቾቹ ጋር ማገናኘት አለብኝ። ወይኔ አቤል በእናትህ ብዙ ሰዎች ብዙ ያንተን እርዳታ የሚፈልጉ ሰዎች ይጠብቋል። አቤል ትችላለህ፣ በእግዚአብሔር አቤል። እዚህ መሀል ጫካ ምንድነው ማድረገው? እሺ ወይኔ አቤል ካኔ ምን አይነት ነገር ውስጥ ልደብ ገባ ላይ በቃ ሲጀመር እቺ ምድር ምንም ለሰዎች የምትሆን ምድር አይደለች። በቃ እድሜ ልኩን ለሰዎች የኖረ ሰው ይሄ ነው የሚገባው። ይሄን ሁሉ ጊዜ ለተመልካቾቹ ለፈጥኖ ደራሽ ባለቤት በቃ እንደዚህ የሆነ ሰው ይሄ ነው የሚገባው። ሲጀመር እቺ ምድር ለሁለተኛ ለሐቀኛ ሰዎች የምትሆን ምድር አይደለች። ወይኔ አቤል እጄን በእጄ መለውት ወይኔ ምንድነው እሺ ማድረገው? እሺ ወይኔ ስማምቡል በቃ እውነት ሐቀኛ ፈጣሪ ለሰዎች የቆመ ሰው አምላክ እንደዚህ ነው የምትወስደው? እንደዚህ ነው? ወይኔ ዛይክ ምን ውስጥ ነው የገባሁት? ወይኔ ምንድነው ማድረገው? እሺ ማን ጋር ነው አቤት ምለው? እሺ በኢየሱስ ምን አይነት መሀል ጫካ ውስጥ ነው ያገኘነው? ሲጀመር እኮ አይደለም እኔ እንጃ። እኔ ስንቀን ራሱ እዚህ ጫካ ውስጥ እንደቆየ እኮ ማወቅ አልቻልኩም። በቃ ወይኔ ዛይክ እኔ በጣም ካቅሜ በላይ ነው። ወይኔ ዛይክ ምን ማድረግ እንዳለብኝ አላውቅም። በጊዜ እኔ እንዳታዋርደኝ ብቻ ነው የምለምነው ፈጣሪ። ለእውነት የቆመ ለህዝቡ የቆመ አቤል የሚባለው ሰው እንደዚህ አይነት ሁኔታ አይገቡም። እውነት እኛ እንደዚህ ደግሰው ፈጣሪ እኔ ምን ነው ለኔ ባለው ላንተ የምትወዳቸው ዩቲዩብ በቃ ሰዎች ኑረ ምን አለ ለኔ ባለው። ወይኔ ዛይክ ምን ውስጥ ነው የገባሁት? ወይኔ አቤል ምንም መንቀሳቀስም ምንም በድን ሆኖ እሺ ምንድነው እሺ ማደርገው? ወይኔ ዛይክ ወይኔ ዘካሪያስ ወይኔ ብሩ ውስጥ ነው የገባሁት። አቤላ እንግዲህ ምግብ በላ፣ ውሃ ጠጣ፣ ያው የተለያዩ መድኃኒቶች ወስዳልና ተረጋጋ። በጣም ተረጋጋ። እሺ እኔ በመጀመሪያ ምን እንደተፈጠረ ራሱ እየገባኝ አይደለምና እናንተንም ብትዋወቃችሁ ደስ ይለኛል። እሺ ይገባኛል አቤል። ያው እዚህ ጋር ካሜራውን ስታይ ከካሜራ ጀርባ ሰዎች ስታይ የሁሉ ነገር ስታይ የማታውቀው ጫካው ስትሆን ምናምን ግር ሊልህ እንደሚችል ይገባኛል። ግን አሁንም ቢሆን አይምሮውን ልታረጋጋው አልቻልክምና መጀመሪያ አይምሮውን ተረጋጋ። እኔ ማለት ዛክ ወይም ዘካሪያስ እባላለሁ። አይ ቲንክ እውነት ለመናገር አታውቀኝም። ያው ስለኔ በደንብ ብዙ ነገራቶች ለማውራት አሁን ከተረጋጋ ያንተን ጉዳይ ዳር ካደረሰን እናትን አባትን ሰምቲንግ ቤተሰብን ካገኘን መፍትሄ ካገኘን በኋላ የምናወራው ጉዳይ ይሆናል ብዬ አስባለሁ። ግን አይምሮ እንዲረጋጋ እኔ ከዚህ በፊት እዚህ ስራ ላይ እንዳንተ እዚህ የጋዜጠኛ ስራ ላይ የራሴ ዩቲዩብ ከፍቼ ሰዎችን እያገዝኩ ሰዎችን እየረዳሁ የምሰራ ግለሰብ ነበርኩኝ። በሆነ ባለመመቻቸት እንደዚህ አይነት በዛቻ የሆነ የቤተሰብ ፋይል እንትን ባልኩ ቁጥር ጥይት እየተመዘዘብኝ ምን እየሆንኩ ይሄን ስራ አቋርጬ ሌላ ፊልድ መርጬ ከአዲስ አበባ ወጣለሁ። ከአዲስ አበባ በወጣበት ታይም ያው ኑሮ መስርቼ አሪፍ አይነት የሚባል ኑሮ እየኖርኩ ነው። ከዛ በኋላ ያንተን ፈጥኖ ደራሽ መከታተል ጀምሬያለሁና የምትሰራው ነገር ለህዝቡ መቆም አይ ቲንክ አንተ ከሁሉም ጋዜጠኞች ትለያለህ። እውነት ለመናገር ሌሎች ጋዜጠኞችን እየኮነንኩ ሳይሆን ግን በጣም ዲቴል ትገባለህ። ስራው አፈራም በቃ ሁሌ የሆነ ነገር ሲፈጠር ራስን ግንባርን ነው ከፊት የምታደርገው። ግን በቃ አቤል ጠፋ 3 ሳምንት ሆኖታል ከታየ ዩቲዩብ ላይ ቪዲዮዎችን ማለቅ እውነት ለመናገር ፈጥኖ ደራሽ ላይም በሳምንት ቢያንስ የሆነ ቀን ምናምን ቪዲዮ ጠብቃለሁና እሱን ሳጣው በውስጥ መስመር አቤል ጠፋ ምናምን ሲባል እኔም እዚህ ሙያ ውስጥ ነበርኩ ብያለሁ። የተለያዩ ካሜራማኖች ምናምን አውቃለሁ ጓደኞች አሉኝና ሳጣራ አንተን የሚያውቅ ካሜራማን ወይ አንተ ካሜራማን የነበረ ካሜራማንን አገኘዋለሁ። እሱን በማጣራበት ሰዓት አቤል እንደጠፋ ልናገኘው እንዳልቻለን ቤተሰቦቹ ለፖሊስ እንደጠቆሙ የተለያዩ ነገራቶች እንደሆኑ ይናገረኛል። ስለዚህ እኔ ወደዚህ ስራ መግባት ፈልጌ ሳይሆን ግን ያንተ ማንነት ኢትዮጵያዊነት ወንድምነት ለሰዎች መቆም ስላሳሰበኝ ይሄን ሰው መርዳት አለብኝ። በቃ የሆነ ልቤ እንዴት ልበል የሆነ ነገር ነው። በቃ ፈጣሪ ነው እዚህ ጋር አንተ እዚህ ቁጭ ብለህ ወይ ደግሞ ለህዝብ መድረስ እንዳለብህ ስላመነ እኔን የላከልህ ብዬ ማውራት የምችልበት ሁኔታ ውስጥ እየደረስኩ ነው። በቃ ዝም ብዬ ተነስቼ ነው የመጣሁት።
ምንም አልያዝኩም፣ ገንዘብ አልያዝኩም፣ ምን አልያዝኩም። በቃ ለዚህ መድረስ አለብኝ ብዬ የመጣው ቤተሰቦችን አገኘው። በቃ አረኩ፣ አወራው፣ የተለያዩ ነገራቶች ሰፖርት ለመፍጠር ሞከርኩ። ከዛ በኋላ ማፈላለግ ነው የጀመርኩት። ቤተሰቦች፣ የፖሊስ አቃራት፣ የተለያዩ የሚዲያ አካላቶች፣ በዚህ አጋጣሚ የተለያዩ የሚዲያ አካላቶችም ዝም አላሉ። ቢያንስ በውስጥ መስመር ለማፈላለግ ምናምን እየሞከሩ ነበርና እነሱንም ቴንኪው። ስለዚህ በእንደዚህ አይነት ሁኔታ ነው የተገናኘነው። ጫማህን አየው፣ ለዚህ ሰው ሰፖርት ማድረግ አለብኝ፣ መድረስ አለብኝ ብዬ አይምሮዬን አሳመንኩት። ለአንተ ለመድረስ ጣርኩ። ይሄን ጫካ በጣም ብዙ ፈለግን፣ በጣም ብዙ ጠየቅን፣ በጣም ብዙ አሰስን። እውነት ለመናገር አንተን ለማግኘት በጣም ከባድ ነበረ፣ ግን በእግዚአብሔር ረዳትነት አገኘን ብዬ በጣም ማውራት እችላለሁና ያው አግኝተናል። ስለዚህ ያው እግዚአብሔር እናመሰግነዋለን። አንተንም ያገኘሁበት ሁኔታ እንደዛ ነው ልል ፈልገውና ምንድነው አሁን ካንተ ጋር ማውራት የፈለኩት ያው ጥሩ ስሜት ላይ እንዳልሆንክ ይገባኛል። ራስን አረጋግተህ ግን ምንድነው አፕን ያደረገው? ምን ተፈጥሮ ነው? እዚህ ጫካ ውስጥ እንዴት መጣ? በምን አይነት ሁኔታ መጣ? ስንቀንስ ሆነ ምንድነው የሚለው ነገር እስቲ ግልጽ አድርገህ እንድታወራኝ ነው። እንግዲህ ዘኪ ነው ያልከኝ ስም ዘኪ። እኔም ማለት በጣም ነው ለእናንተ ላመሰግናችሁ የምፈልገው። በቃ የሞትኩ ነበር በቃ ማለት በቃ ሞቻለሁ ብዬ ነበር እኔ ያሰብኩት። በቃ የሞትኩ ነው እንደሞትኩ ነው እኔ ማቀው። ምንድነው የተፈጠረው? እንደዚሁ ያው ምን ሰራውን ስራ ታውቀዋለህ። አንዳንድ መረጃዎች ለመስጠት ፈልጋለሁ ብላ ሴት ነች ደወለችልኝ። ማለት እዚህ ጫካ እንድመጣ እዚህ አይደለም፣ በመጀመሪያ ደወለችልኝ። እንደዚህ ነው እንደዚህ አይነት ነገሮች ተፈጥረዋል ብላ አንዳንድ ነገሮችን ስለ እንደዚህ አይነት መረጃ ልሰጥ ፈልጋለሁና አንተ ለምታግዛቸው ሰዎች አሉ፣ እንድታግዛቸው ያንተ እገዛ የሚያስፈልጋቸው ሰዎች አሉና ያንተን ሚዲያ እከታተላለሁ እና እባክህን እርዳታ ያስፈልገኛል አለች። ከዚህ ከስራ ጋር የተያዘ ነው፣ ከስራዬ ጋር በተያዘ ማለት ነውና እኔ ይሄ ነገር ያው ስራዬ ነው። መጀመሪያ አንዳንድ ነገሮችን ካጣራው በኋላ ነው እንግዲህ ካሜራማኑ ክሩን ይዤ የሚሄደውና በእርግጥ እኔ የትኛውን ቦታ ላይ ብዙ ዛቻዎች ብዙ ማስፈራሪያዎች እንዳሉ ስለማቅ ብቻዬንም የማልንቀሳቀስም ብዙ ጊዜ። ምክንያቱም እንደዚህ አይነት ስራ ስትሄድ ያው ታውቀዋለህ እኛ ስራ ከብዙ ሰዎች ጋር የሚያነካካ ከብዙ ሰዎች ጋር የሚያገናኝ ስለሆነ ብዙ ወንጀለኞች እኛ ላይ ጉዳት ለማድረስ ጥቃት ለመፈጸም ስለሚሞክሩ የትኛውን ቦታ ላይ ስንቀሳቀስ እኔ ተጠንቅቄ ነው። በተለይ ደግሞ ከዚህ ስራ ጋር በተያያዘ ሲሆን በጥንቃቄ ነው የምጓዘው ማለት ነውና በዚህ አጋጣሚ እንደዛ አለችኝ እና መጀመሪያ ብቻህን ላገኘ እፈልጋለሁ እኔ ምናምን ስትለኝ ያው ሴት ነች አወራኋት። ሴት ነች። ኦኬ ችግር የለውም አልኳት። እዚህ ውስጥ አልገባንም ነበር። በመጀመሪያ ወደ ታች ኖርማል የሆነ መናፈሻ የሚመስል ቦታ አለ፣ ገባለ ገላጣ ቦታ ነው። እዛ ጋር ተቀጣጠረን። እስኪ ስለሷ ማንነት ጠየቅኳት። መጀመሪያ ራቅ ብዬ እንደዚህ አይነት ልብስ ለብሻለሁ ቢሆነ ሙሉ ቀሚስ አድርግ ያለው አለችኝ። እንደዚህ አይነት ልብስ የለበስኩ ልጅ ምናምን አለችኝ። በርቀት አየዋት፣ ብቻዋን መሆኗን አየው፣ አጣራው። ሳያት ሴት ነች። መጣው የተፈጠረው ነገር ምንድነው ብዬ ጠየቅኳት። አንድ ማሳየህ ሚስጥራዊ ቦታ አለና እሱን ነገር እንድታይልኝ ፈልጋለሁና እንደዚህ አይነት ነገሮች ሀፕን አድርገዋል፣ እንደዚህ የምትረዳቸው ሰዎች አሉ፣ እኔም ችግር ውስጥ ነኝ አለችኝ። ይህንን በምትለኝ ሰዓት እኔ ይህንን ነገር ብቻዬን ላደርግ አልችልም። ማጣራው ነገር ካለ ካሜራማኖቼ ክሩዎቼ መምጣት ስላለባቸው ነገ ተቀጣጥረን ነገ በጠዋት እዚህ ቦታ ላይ እመጣለሁ አልኳት። አይ ነው ይሄ አሁን ኖርማል ላሳይህና ነገ ቀጥታ እዛ ቦታ ላይ ትመጣለህ። ቦታውን ብቻ ነው ማሳየህ። ቦታውን አሳይቼ ነገ ቀጥታ እዛው መጥተህ ሙሉ ክሩን ይዘህ መጥተህ እንድትሰራ ነው። ቦታውን ብቻ ላሳየህ የምትመጣበትን ቦታ አለች። እኔ ማለት እንዳልኩ ነው መሄድም አልፈለኩም። ምክንያቱም ክሩ መኖር አለበት። መስራት ያለብን ነገር በህዝብ ፊት በሚዲያ ፊት ነው የምትሰራው። የኛን ስራ ታውቀዋለህ፣ ህዝብ የሚያውቀው ነገር ነው። ያንን ነበር ማድረግ የፈለግኩት። እሷ ግን እንዳልኩ በቃ በዚህ አይነት ቴክኒክ ቀስ ብላ እንደዚህ ነው ቦታውን እንድታየው ስለፈለግኩ ነው እና እባክህን አለቀሰች። ስታለቅስ በቃ ያው ስራችንን ታውቀዋለህ እንዳልኩ ያሳዝናል። ሰው በጣም ብዙ ምስኪን ሰዎች እንታያል። እንደዚህ አይነት ነገር ሲፈጠር ኦኬ እሺ ተረጋጊ አልኩኝ። መጣው እስኪ ምን አይነት ቦታ ነው ብዬ አልኳት። ወደዚህ መጣው። እዚህ ጫካ ውስጥ ማለት ነው። ጫካው ዳር ላይ ነው። እዚህ ውስጥ አልገባንም። ዳር ላይ ነበረ። እዚህ ውስጥ እንደዚህ ብዙ ወንጀል የሚሰሩ ሰዎች አሉ። እኔም እንደዚህ አይነት በደል ደርሶብኛል እና እባክህን ምናምን እያለች እያወራች ከፊት እየሄደች ነው። ኦኬ እሺ ቆይ አልኳት። አቆምኳት። ምን እንደተፈጠረ ንገሪኝና ነገ እዚሁ ቦታ ላይ እመጣለሁ። እኔ ወደ ውስጥ አትግቢ፣ በቃ እዚሁ ቦታ ላይ የተፈጠረውን ነገር አስረጅኝ አልኳት።
እያወራችኝ ታለቅሳለች። ማለት ከማውራት ይልቅ ማልቀስ ነው እንትን ትላለች፣ ታለቅሳለች። ግራ ገብቶኛል። በቃ ማለት ምን ማድረግ እንዳለብኝም አላውቅም። በቃ ኦኬ እሺ ተረጋጊ፣ ለማንኛውም ተረጋጊና እኛ ያለውን ነገር እንፈተዋለን። እኛ ለብዙ ሰዎች የተለያዩ ብዙ ችግሮች አሉ እና አረጋቢ ይሄ የአንቺ ብቻ ችግር አይደለም፣ የብዙ ሰዎች ችግር ነው። መተን ያለውን ነገር እንፈተዋለን እያልኩ እያወራኋት ባለበት ሰዓት ከኋላ የሆነ ሰው ያዘኝ። ድንገት ነው የተያዝኩት። ምንም የማስታውሰው ነገር የለም። ዞሬም በቃ ቅጽበታዊ ነገር ነው የሆነብኝ። ብቻ ተያዝኩኝ። ስያዝ ራሴን ለመከላከል ሞከርኩ፣ ግን አልቻልኩም። በጣም ግዙፍ የሆነ ሰው ነው። ተረጋጋ። ብቻ እንደዚህ እንዲያዘኝ በቃ የማስታውሰው ነገር ትንሽ ታገልኩ። ከዛ በኋላ ግን ምን እንደተፈጠረ አላውቅም። ወዲያው ራሴን ሳትኩኝ።